መታጠብ ያለብህ አንተ እንጂ ሸሚዙ አይደለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ቆያችሁ? አንድ ሀሳብ ሼር ላደርጋችሁ ነው። እንግዲህ ከዕለታት አንድ ቀን በፊት አንድ የአምስተኛ ክፍል ተማሪ ከትምህርት ቤት መጥቶ ሸሚዙን ራሱ ሲያጥብ አባትየው ያየዋል። በጣም ይገርማል። ልጄ ኃላፊነት ወሰደ ማለት ነው፣ በጣም ጎበዝ ሆነ ማለት ነው ብሎ ደስ ይለዋል። ሁለተኛም ቀን ይመጣና ሸሚዙን አውልቆ አሁንም ማጠብ ይጀምራል። አሁንም አባትየው በጣም ይገርማል። አጣቢ አለ፣ ሰራተኛ አለ፣ እናቱም አለች። እንዴት ግን ይሄ ልጅ ልብሱን ራሱ ሊያጥብ ፈለገ? እንዲሁም ደግሞ ለምንድን ነው እለት እለት የሚያጥበው ይልና ይገረማል። ሶስተኛም ቀን አሁንም ይመጣና ከትምህርት ቤት አሁንም ሸሚዙን ያወልቅና ማጠብ ይጀምራል። አባትየው አሁን አላስቻለውም እና አንድ ጥያቄ ሊጠይቀው ፈለገ። ወደ ልጁም ቀረብ አለና ልጄ በጣም ደስ ብሎኛል፣ ኃላፊነት ወስደህ ሸሚዝህን ከትምህርት ቤት መተህ ስለምታጥብ በጣም ደስ ብሎኛል፣ ኃላፊነትህንም ወድጄዋለሁ። ግን አንድ ጥያቄ ልጠይቅህ አልገባኝም አለው። ምንድነው አባዬ ጠይቀኝ ይላል ልጁም። በየቀኑ ሸሚዝህን መተህ አንተ ነህ አውልቀህ የምታጥበው። ቤተሰቦች ካሉ እናት ካለ ሰራተኛ አለ፣ እነሱ ማጠብ ይችላሉ። ለምንድነው አንተ አውልቀህ በየቀኑ የምታጥበው? ደግሞስ በሳምንት አንድ ቀን ነበረ የሚታጠበው፣ ለምንድነው አሁን እለት እለት ማጠብ የጀመርከው ይለዋል። ልጅየውም አባዬ ሸሚዙ እኮ ኮሌታው እየቆሸሸ ሲያስቸግረኝ በየቀኑ ማጠብ ጀመርኩ ይለዋል። አይ ልጄ ታዲያ ሸሚዙ እኮ አይደለም መታጠብ ያለበት አንተ ነህ መታጠብ ያለብህ ይለዋል። ምን ልላችሁ ወድጄ መሰላችሁ? ብዙ ጊዜ ሰዎች የሆነ ስራ ይጀምራሉ። ያ ስራ ልሳካ ሲላቸው ስራው እኮ ነው፣ ድርጅቱ እኮ ነው፣ አገሪቷ እኮ ነች፣ መንግስት እኮ ነው፣ ቤተሰቦች እኮ ናቸው፣ እከሌ እኮ ናቸው። ብዙ ሰው የሚያጥቡ ማንን ነው? ወይ ስራውን ነው ወይ ሰውን ነው። ተጠያቂ የሚያደርገው ማን ነው? ራሱን ሳይሆን ሰውየውን ነው፣ ወይም ደግሞ ድርጅቱን ነው፣ ወይም የሚሰራበትን ቦታ ነው ተጠያቂ የሚያደርገው። ለዚህ ነው አባትየው ልጁን ሁል ጊዜም ሸሚዙን ከሚያጥብ ይልቅ እሱ ቢታጠብ ሸሚዙ ንጹህ እንደሚሆን ነገረው። ለዚህ ነው እኛም የምንሰራውን ስራ ሳይሆን መኮንን መጠየቅ ያለብን ይህም ራሳችንን ነው። ከኔ ምን ጎሏል? ለዛ ስራ አስፈላጊ ሰው ወይ ነኝ ወይ? ያ ስራ ለእኔ ይመጥናል ወይ? ወይም ደግሞ ከኔ የሚያስፈልጉ አክቲቪቲዎች አሉ ወይ የሚለውን ነገር በደንብ መጠየቅ አለብን። ወዳጅ ተጠያቂውን ሌላ ሰው ላይ ሳይሆን ራስ ላይ አድርግ። ራሱን የጠየቀ ራሱን የመረመረ ውጤቱ ያማረ ይሆናል። ስላገኟችሁ በጣም ደስ ብሎኛል። ይህ ቪዲዮ ከወደዳችሁት ሌሎች ሰዎች ሼር በማድረግ አበረታቱኝ። አመሰግናለሁ።